ሀይ ሀይ እንዴት ናችሁ? የቡና ፉት ቤተሰቦች እንዴት ናችሁ? ሁሉ ሰላም? አንድ ሁለት ቀን ጠፋ ብለን ነበር፣ ቅዳሜና እሑድን ተመልሰን ደግሞ መተናል። ዛሬ እስቲ አንዳንድ ጉዳዮችን ደግሞ እንወያያለን። ጉዟችንን መነሻችንን ከፊጋ አድርገን በአዲሱ የጎሮ መንገድ ወደ ቦሌ ስካይላይት አንድ አፖይንትመንት አለኝ። ወደዛ እየሄድኩ ነው። እንዴት ናችሁ? ሰላም? እንዴት አለፈ? የእረፍት ቀን ነው የሚባለው ተለምዶ የኛ ቅዳሜና እሑድ። እንዴት ነበር? ሁሉ ሰላም? ሁሉ ደህና ነው? እስቲ አንድ ወዳጃችን ባለፈው በኮሜንት ላይ አስቀምጦ ነበር አንድ ሀሳብ። በክረምት ልብሶች በተለያየ ምክንያት የጠበበንን የማይሆነንን ልብሶች መሰብሰብ ብንችል ለተቸገሩ ሰዎች ክረምት ስለሆነ መጪው አለን የምንለውን ማደል እንችላለን ብሎ በጣም ቆንጆ ገንቢ ሀሳብ አምጥቷል። እና ይሄ ወዳጄ እንዳይቀላል አናየውም። ሰው እስከሆነ ድረስ በዚች ምድር እየተረዳዳን ነገሮችን ማየት ስላለብን ችግሮቹ እስኪያልፉ ድረስ መደጋገፍ ግድ ስለሆነ እስቲ በቤታችሁ ያለ የማትፈልጉት ልብስ የጠበባችሁ ወይ ደግሞ መርዳት የምትፈልጉት የተለያዩ ነገሮች ካሉ እስቲ አዘጋጁና ሰብሰብ አድርገን ክረምቱ ሳይገባ ወስደን ለተቸገሩ ሰዎች መስጠት ብንችል የሚል ሀሳብ መጥቷል። በጣም ገንቢ ነው፣ ቆንጆ ሀሳብ ነው እና እንደሱ አይነት ነገሮችን ለማድረግ አቅደናል። ቀጣይ ደግሞ የተለያዩ ምግብ መስጠት ሊሆን ይችላል። መረዳት ያለባቸውን ሰዎች ደግሞ መርዳት ከሚችሉ ሰዎች ጋር ማገናኘት ሊሆን ይችላል። እንደሱ አይነት የበጎ ስራዎችን አብሮ ማስኬድ አስበናል። የምንጀምረው አንዳንድ ውይይቶችም አሉ። እሱን ነገር ሀሳብ ቸል ሳንል ተዘጋጅተን ማድረግ ይኖርብናል እና ከዛሬ ጀምሮ በሜሴጅ እየጻፋችሁ እኔም በቅርበት ከማውቃቸው ሰዎች ስለምጠይቅ ኮንታክት አድርጉኝ። ልብሶቹን ሰብስበን እንሰጣለን። በምስል የተደገፈ ቪዲዮዎችን እንለቃለን። በትክክል ማድረሳችንን አደራ ተቀባዮች ስለሆነ እንደሱ አይነት ነገሮች አሉ እና እሱን ነገር ለማድረግ የሚል ሀሳብ ያመጣኸው ወንድሜ ሳላመሰግንህ አላልፍም። ቆንጆ ሀሳብ ነው ይሄ። ገና አዲስ የዩቲዩብ ቻናል ስለሆነ በጥሩ ነገር እንዲያድግ ላረከው በጎ አስተዋጽኦ በጣም ሳላመሰግንህ አላልፍም። አንተም ደግሞ ይገባል የምትለውን ነገር አዘጋጅና እንድትሰጠን እኛም ለሚመለከታቸው ሰዎች አድሬስ ማድረግ እንድንችል ፈጣሪ እንዲረዳን እንግዲህ እንጸልያለን እና ምን ሀሳብ አላችሁ በሱ ዙሪያ? ሌሎችም እንደዚህ ገንቢ ሀሳቦች ያሏችሁ ሰዎች ማድረግ የምንችለውን ትናንሽ ነገሮች በአቅማችን ማድረግ ስለምንችል የበኩላችሁን ነገር ማድረግ ትችላላችሁ። ያው ይሄ ዩቲዩብ ቻናል ማደግ ስላለበት ደግሞ ሰብስክራይብ እያደረጋችሁ ደግሞ ራሱን በሚችልበት ሰዓት ደግሞ ትርፍ ገንዘቦች ስለሚኖሩ ሌሎች መደጎሚያ ሊሆኑ የሚችሎችን ለመግዛት አቅም ስለሚኖረው እስከዚያው ሰብስክራይብ እያደረጋችሁ የተለያዩ ገንቢ ሀሳቦችን እየሰጣችሁ እንመካከራለን። አዳዲስ የተባሉ የአዲስ አበባ ቦታዎችን እንግዲህ አሁን ካለው የኮሪደር ልማት ጋር ተያይዘው የተሰሩ መንገዶችን፣ አቋራጭ መንገዶችን በሄድኩ ቁጥር አስቃኛችኋለሁ እና እናንተስ ምን ቢጨመር የምትሉትን ነገር እያመጣችሁ ሀሳብ ነገሩን አድሬስ አድርጉን። ከዛ በኋላ የሚያንጹ ነገሮችን እየሰራን እንቀጥላለን ማለት ነው። እንደዛ እናደርጋለን። እዛ
አይነት ነገሮች አሉ። ሌሎች እንወያይባቸው የምንችል ነገሮች ዛሬ አንድ ማንሳት ፈልጌ የመጣሁትም ሀሳብ እሱ ነው። የነዳጅ መኪና ይሻላል ወይስ የኤሌክትሪክ መኪና የሚሉ አንዳንድ ጥያቄዎች ተሰጥተውናል። እኔ እንደ አጋጣሚ በግል ስራ የመኪና ስራ ስለሆነ የራሴን ሀሳብ ለመንገር ያክል ያው እኛ ሀገር ለብዙ ጊዜ የነዳጅ መኪና ላይ የነበረው የድጎማ ስርዓት ከ5 ዓመት በፊት ጀምሮ እየተነሳ ስለመጣ እሱ የድጎማ ገንዘብ መነሳት የነዳጁን ዋጋ ጨምሮታል። ያው ድሮም ስለምንደጎም ነው እንጂ ዋጋው ይሄ ሆኖ አይደለም። ጎረቤት ሀገር ምናምን ብናይ ዋጋቸው ኢኩቫለንት ነው ከኛ ጋር እና አሁን ያለው የነዳጅ ዋጋ ኦልሞስት 122 ብር ገብቷል። ከዚህም በኋላ ኤክሳይዝ ታክስ ይጨመራል፣ ሌሎችም ጭማሪዎች ይደረጋሉ የሚሉ ጭምጭምታዎች ስላሉ ምን ታስባለህ ብሎ የጠየቀኝ አንድ ወዳጅ ነበር ዛሬ። የሚሆነውን ፕሪዲክት ማድረግ ቢከብድም መጨመሩ ያው የማይቀር ነገር ነው። ያው ብዙ ነገሮች እየጨመሩ ይሄዳሉ። ውጭ ያሉ ጦርነቶችም ያው የድፍድፍ ነዳጅ ዋጋን ከጨመሩት ባይ ዲፎልት የነዳጅ ዋጋ መጨመሩ አይቀርም። መንግስት እንዳለውም ድጎማውንም ያነሳ ከሆነ እሱ ደግሞ ራሱን የቻለ አንድ ለጭማሪው ምክንያት ሊሆን ይችላል እና ጭማሪው የሚጠበቅ ነው። ለዛ ብሎ ሰው ኤሌክትሪክ መኪና ይገዛል ወይ? አሁን ሰው በተለያየ ምክንያት ኤሌክትሪክ መኪና ይገዛል። ምክንያቶቹን እንደው ለመጥቀስ ያክል አንድ ብዙ ሰው መኪናዎችን አዲስ መኪናዎችን የሚገዛው በባንክ ስለሆነ ባንክ 00 መኪና ነው የሚይዘው። 00 መኪና ደግሞ አሁን በጊዜው የሚገኘው ኤሌክትሪክ ነው ወይ ሃይብሪድ ነው እና እንደሱ አይነት መኪኖችን ለመግዛት ሲል ሰው ወደደም ጠላም ሊያገኝ የሚችለው ገበያ ላይ ወይ ኤሌክትሪክ ወይ ሃይብሪድ መኪና ነው እና ባንክ ፉል ኢንሹርድ አድርጎ 00 ከፍሎ ሊገዛለት የሚችለው እሱም ስለሆነ ሰው ኤሌክትሪክ መኪና ለመያዝ ይገደዳል። አንድ ሁለተኛው የነዳጅ መኪና ትናንሽ ቦታዎች ላይ ያለ ሬር ነው። ሌሎች ቦታዎች ላይ ስለማያገኝ እሱን መኪና አግኝቶ መግዛት ስለማይችል ባለው ገንዘብ አነስ ካለ ዋጋ ጀምሮ ከ2 ሚሊዮን 200 ምናምን ሺህ ጀምሮ የኤሌክትሪክ መኪኖች አሉ። አሁን እኔ በማውቀው ያው ከዛም የተለየ ሊሆን ይችላል። እንደሱ አይነት ነገሮችን ገዝቶ መቀጠል ይችላል። ያው የነዳጅ መኪና ስለማያገኝ ስለዚህ እሱን ይጠቀማል። የነዳጅም ሁኔታ ስለሚያሳስበው እሱን ይጠቀማል እና ለዛ ሰው ኤሌክትሪክ መኪና ሊመርጥ ችሏል። እንግዲህ የኔ ሂሳቤ እሱ ነው። ነዳጅ መኪና ለምን ሰው ይገዛል? ወይም ካገለገለ የለጠፈ የምንለው ለምን ሰው ይገዛል ደግሞ የምንል ከሆነ ካለው ገንዘብ አንጻር አንድ ሁለት ወደፊት ስፔር ፓርት ይቸገራለሁ ብሎ በማሰብ እና አንዳንድ ነገሮች አለ እያላቸውም ያው ላይገኝ ይችላል እቃ ብሎ ስለሚያስብ እሱን ፍራቻ ስላለበት በሱ ምክንያት ደግሞ የነዳጅ መኪናን ለመግዛት ይገደዳል ማለት ነው እና ከዛ አንጻር ሰዎች መኪና በዚህ መልኩ ሊመርጡ ይችላሉ እላችኋለሁ። የኔ እይታ ነው ይሄ። እናንተ ደግሞ ያው ዞር ስለምትሉ ለመግዛት ያሰባችሁም ሰዎች ደግሞ ኮንታክት በዚህ በኩል ማግኘት ስለምትችሉ በማውቀው መልኩ አካፍላችኋለሁ የምችለውን ነገር። ይሄ አሁን የምንሄድበት አዲሱ ከጎሮ ወደ ኤርፖርት ኢንተርናሽናል ፕሌኑ ሆፕፉሊ ይታያቸዋል። ሩቅ ሌፍት ሳይድ ላይ የቆመ ፕሌናችን የኢትዮጵያ አየር መንገድ ፕሌን አይመስለኝም። አይ ቲንክ የኬንያ መሰለኝ ባንዲራው ኖ ኤምሬት ነው እና እንደሱ አይነት
ስለዚህ በሚመቻችሁ መልኩ ባላችሁ የገንዘብ አቅም ልክ የሚመጣውን ኮንሲኩዌንስ አሁን ከነገርኳችሁ፣ አሁን ጊዜውም ዘመናዊ ጊዜ ነው። ጉግል አድርጋችሁ አይታችሁ ትክክለኛ የምታሉትን ውሳኔ መወሰን ስለምትችሉ እንደሱ አድርጋችሁ ትክክለኛውን ነገር ማግኘት እንድትችሉ እላለሁኝ። ያው ይሄ መንገድ ገና እያለቀ ነው፣ ግን ቆንጆ ሾርት ከት 5 ደቂቃ ቢፈጅ ነው ኤርፖርት ድረስ ለመሄድ። በጣም አቋራጭ መንገድ ነው እና ይህን ይመስላል ያለው ነገር፣ ይህን ይመስላል። ኤሌክትሪክ መኪኖች ከተማው ላይ በጣም እየበዙ ነው። እኔ ደግሞ ከኤሌክትሪክ በላይ ሞር ምን አድቫይስ ታደርጋለህ እንደው ለመግዛት ብንገደድ እንኳን ቢባል ሃይብሪድ አድቫይስ አደርጋለሁ። በፊውል ኮንሰፕሽኑም ቀርታችሁ ሃይብሪድ መጠቀም ስለምትችሉ ለኤሌክትሪክም ብላችሁ ደግሞ እንዳትቸገሩ ወደፊት ሃይብሪድ ነው። የግዢ ሁኔታ ትንሽ ወደድ ስለሚል ቢከብድም ሃይብሪድ አድቫይስ አደርጋለሁ። የተሻለውን እሱ ነው ብዬ ስለማምን፣ ስለዚህ እሱን መጠቀም ትችላላችሁ። ሌሎች ሀሳቦችንም እናወጋለን። ያው በየቀኑ ቃል እየገባን አንድ ቪዲዮ በአንድ ቀን እንለቃለን እያለን ብዙ በቃላችን እየተገኘን አይደለም። አሁን ግን እንደዛ እናደርጋለን። እስቲ ከ15-20 ቀን በኋላ ደግሞ ወደ ክፍለ ሀገር ሄደን አንድ ሀገር እናያለን። ወደ ደቡብ መስመር አሳያችኋለሁ። ተዘጋጅታችሁ ጠብቁኝ። እስከዛው ሰብስክራይብ እያደረግን እናሳድግ ይህን ቻናል። በርታ በሉ። ለሌሎችም ሼር አድርጉ ሊንኩን። በጣም ብዙ የሚሰራበት ቻናል ነው። እንበረታለን፣ ራሳችንን እናሳድጋለን። እንደዛ አድርገን ወደ ቀጣዩ ምዕራፍ እስክንሸጋገር ሊንኩን ለሰዎች ሼር እያደረጋችሁ ጠቃሚ ነገር እንዲያገኙ ሰዎች የበኩላችሁን አስተዋጽኦ እንድታደርጉ በትህትና ጠይቃችኋለሁ እና ወደ ኤርፖርት መንገድ ገብተናል። አሁን ኤርፖርት መንገድ ገብተናል። ማክሲመም ከ3 ደቂቃ በኋላ ሜን ሮድ ላይ ስካይላይት ሆቴል አካባቢ እንደርሳለን። ይሄ ያው የኤርፖርቱ የድሮ ገርጂ ካርጎ የሚባለው ክፍል ነው። እንደዛ ነው ያለው ነገር። ስለዚህ ሊንኩን ለሰዎች ማጋራቶቹን እንዳትረሱ። እኛም ስራችንን እያበረታታን እንቀጥላለን። ቅድም የነገርኳችሁን የቤት ስራ እንዳትዘነጉት። ያልኳችሁን ልብሶች ፈልጉና የተቸገሩ ሰዎች ማድረስ እንድንችል የበኩላችንን አስተዋጽኦ እንወጣለን። መርዳት ያለብንን ሰዎች እንረዳለን። ስለዚህ እነዛ አድርጉ። እስከ ስካይላይት አብረን እንግባ። እስቲ ዛሬ ስካይላይት አንድ አፖይንትመንት አለኝ። እሷን አፖይንትመንት ጨርሰን ደግሞ ማታ ወደ ሳር ቤት አዲሱን መንገድ በወሎ ሰፈር ስቴዲየም ድረስ አስጎበኛችኋለሁ። ዛሬ እሱን አድርገን እንመለሳለን እና እንዳልኳችሁ ከ15 ቀን በኋላ ደግሞ የምንመጣበት አንድ ክፍለ ሀገር አለ። ሰርፕራይዝ ነው፣ አንናገርም። መተን እሱን ሀገር ደግሞ ቀርጸን እናቀርባለን። አይነው እንደምትወዱት። በመሀል ሃይኪንጎች እንቀላቅላለን፣ ፖድካስቶች ይኖሩናል፣ በላይፍ ሰክሰስ ያደረጉ ሰዎች እናቀርባለን። በጣም ብዙ እየተሰናዳን ያለንበት ነገሮች አሉ። እስኪ እንግዲህ እናንተም
ሀሳብ አስተያየታችሁን እያስቀመጣችሁ እንዴት ማሳደግ እንደምንችል ይህንን እቅድ ይህን አጀንዳ የራሳችሁን ነገር ትነግሩናላችሁ። ኤርፖርት ይታያችኋል እያስባለሁ። እዚህ ጋር ሌፍት ሳይድ ላይ መግቢያው ነው። ያው የኢትዮጵያ አየር መንገድ በጣም የምንኮራበት ትልቅ የሆነ እንደ ሀገርም እንደ አፍሪካም ያለን ትልቅ ተቋም ነው እና ኢትዮጵያን ኤርላይንስን በብዙ መልካም ጎኖች እናነሳዋለን። የአፍሪካውያንም የኢትዮጵያውያንም ኩራት ነው። እንኮራለን ኢትዮጵያዊ በመሆናችን። እና ኤርፖርት ግቢ ውስጥ እንገኛለን። ፊት ለፊት እቺ ትያችሁ ፕሌን የመጀመሪያ የኢትዮጵያ አየር መንገድ ጃንሆይ እየተጠቀሙባት ፕሌን ናት የሚል መረጃ አለኝ። ትክክል ነው የሚለውን ነገር ደግሞ እናጣራና አንድ ቀን መተን ሙሉ መረጃውን እንነግራችኋለን። ቦሌ ብራስ ወይም ቦሌ ድልድይ ደርሰናል አሁን። ጋር ራውንድ አባውት አለ። እሱን ዞረን ነው የምናገኘው የስካይላይትን መግቢያ። ያው ስካይላይት ሆቴል ብዙ መግቢያዎች አሉት። እኛ በቦሌ ሚካኤል ወይም በሳሪስ መሄጃው በኩል ያለውን መግቢያ ነው የምንጠቀመው። ትራፊክ አለ። ለቆናል ትራፊክ ላይቱ። ደርሰናል ስካይላይት ሆቴል። አብራችሁኝ ስለነበራችሁ በጣም አመሰግናችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ያው ወደ ፍተሻ እየገባሁ ስለሆነ ደህና ሁኑ። ባባይ ቡና ፉት